እዚህ ቪዲዮ ላይ አብዛኞቹ አይሲ ትሬደሮችን ግራ የሚያጋቧቸውና ኮንፊውስ የሚያደርጓቸው ሁለቱ ኮንሰፕቶች ማለትም ናሬቲቭ እና ባያስ ምን እንደሆኑና ልዩነታቸውን እናያለን ማለት ነው። ሶ ቀጥታ ናሬቲቭ ምንድን ነው? ናሬቲቭ ማለት ስቶሪ ወይም በማርኬቱ ቢሃይንድ ያለ ኤክስፕላኔሽን ነው ጀነራሊ። ያ ማለት ፕራይስ ወደዚህ ጋር እየሄደ ነው ወይም ወደዛ ጋር እየሄደ የሆነ ሰርሊ ሳይሆን ፕራይስ እንዴት ነው ቢሄቭ እያደረገ ያለው የፕራይስን ቢሄቪየር የምናጠናበት ኮንሰፕት ነው ብለን ልናየው እንችላለን። እና ትሬደሮች ፕራይስ አክሽንን ራሽናላይዝ እንዲያደርጉት በጣም ይጠቅማቸዋል። እነዚህ ምን ማለት እንደሆኑ ወደ መጨረሻ ላይ በደንብ በካንድልስቲክ አድርገን እናያለን። ሶ እስቲ ዲቴል ከመግባታችን በፊት አጠር ያለች ኤግዛምፕልን ስለ አንድ ናሬቲቭ ማለት ነው። በዚህ ኬዝ ፕራይስ ወደ አንድ አቅጣጫ እየሄደ ያለው ምን ለማድረግ ነው? የሆነ ኢቨንት ክሬት ለማድረግ። ኢቨንቱ ምንም አይነት ነገር ሊሆን ይችላል። ሊኩዲቲም ሊሆን ይችላል፣ የሆነ ኢንኤፊሽንሲ ጋር ለመሄድ ሊሆን ይችላል፣ የመሳሰሉት ከትክክለኛው ሙቭ በፊት ማለት ነው። ያ ማለት ከስር የሆነ ኦርደር ብሎክ አለ እና እዛ ኦርደር ብሎክ ጋር ዲስካውንት ገብቶ አኪሙሌት አድርጎ ሪጀክት አድርጎ ሊሄድ ይችላል ማለት ነው። አሁንም እንደ ኤግዛምፕል ናት። ወደ ዲቴል እንሂድ። ሶ ናሬቲቭ ምንድን ነው ማለት ነው? በአጭሩ ፕላዮች ናቸው። ያ ማለት ኦብቪየስሊ ስለ ባያስ አውርተናል ብዙ ጊዜ አይደለ? ባያስ ማለት ጎላችን ነው። ሁለት ነገር ነው ባያስ፣ ወይ ቡሊሽ ነው ወይ ቤሪሽ ነው። ፕራይስ ወይ ወደ ላይ ይወጣል ነው በዚህ ቀን የምናስበው፣ ወይ ወደ ታች ይወርዳል ነው፣ ወዴትም አይሄድም ሌላ። ስለዚህ ወደ ላይ ሲወጣና ወደ ታች ሲወርድ ግን እንዴት ነው የሚሄደው ነው በቃ ባጭሩ። ፕሌዮች ወይ ሴናሪዎቹን ነው እነዛ ነው ናሬቲቭ ነው ማለት ነው። ያ ማለት በኳስ ራሱ ብታስቡት እንዴት ነው ሁለቱም ቲሞች ሀሳባቸው ምንድን ነው? ጎል ማግባት ነው አይደለ? ይሄኛውም እዛ ጋር ሄዶ ጎል ማግባት፣ ያኛውም እዚህ መጥቶ ጎል ማግባት ነው። ሶ እንደዛ ቢሆን ያ ምናቸው ነው ማለት ነው? ያ በያሳቸው አድርጋቸው አስቡት፣ ወይም ታርጌታቸው ማለት ነው። ግን እዛ ጎሉ ጋር እስኪደርሱ ድረስ ፕሌዮች ይኖራሉ አይደል? አንዱ ለአንዱ ያቀበላል፣ አንዱ ለአንዱ ያቀበላል፣ አንዱ ለአንዱ ያቀበላል። ይሄ ደግሞ ብዙ አይነት ሴኔሪዮች ሊሆኑ ይችላሉ እዛ ጋር ለመድረስ የሚጠቀሟቸው ማለት ነው። ይሄን ናሬቲቭ ይባላል። ወደፊት ከመሄዳቸው በፊት ወደኋላ ሊያቀበል አይችልም? ይችላል አይደል? ከዛ ድጋሚ ወደፊት ሊሄድ ይችላል። እነዚህ ማለት ናቸው። ሶ ጀነራሊ ፕራይስ ወደ ታርጌቱ እየሄደ እያለ እንዴት ናቪጌት እያደረገ ነው ፕራይስ ወደ ታርጌቱ የሚሄደው ሚሊዮን ያሳየናል ማለት ነው ናሬቲቭ ማለት። በካንድልስቲክ ስናየው እንዳልኩት በደንብ ክሊር ይሆንልናል። እና ደግሞ ያ እዚህ ቪዲዮ ላይም ከዚህ በፊት እንደነገርኳችሁ ለ10 ሰዎች ፕሮፈርም ጊቫዌ ያለ ኪውአር ኮዱ ጋር ስንደርስ ስካን አድርጋችሁ ፕሮፈርማችሁ መውሰድ ትችላላችሁ። ኦኬ ሶ አሁን እስቲ ኤግዛምፕሎች ትንሽ ኤግዛምፕሎች አሁን ቻርት ጋር ከመግባታችን በፊት በስማርት መኒ ቴክኒክ ብናየው ፕራይስ ወደ ዲስካውንት ከመሄዱ በፊት ወደ ፕሪሚየም ሄዶ የሆነ ባይሳይድ ሊኩዲቲ ወይም ተርትል ሱፕ ወስዶ ሊወርድ ይችላል ማለት ነው። ሶ ባያሳችን ዲስካውንት ቢሆንም ናሬቲቫችን ምንድን ነው? ከመውረዱ በፊት አንዱ ሞዴላችን የሚለና ወጥቶ ነው መውረድ ያለበት። ስለዛ እስከዛ ይሄ ነው ናሬቲቫችን። ናሬቲቫችን ላይ ወጥቶ ባይሳይድ ሊኩዲቲ ወስዶ ሺፍት ሰጥቶ የሚወርደው ማለት ነው። በኪል ዞንም ሊሆን ይችላል። እያንዳንዱ ኪል ዞን ስለ ዴይሊ ፕሮፋይል አውርተናል አይደል? እያንዳንዱ ኪል ዞን የራሱ ፕሮፋይል አለው። ሶ በዛ ፕሮፋይል ላይ በዛ ኪል ዞን ላይ የሚፈጠረው ፕሮፋይል ለዛ ኪል ዞን ናሬቲቭ ይሆናል ማለት ነው። ራይት። ሌላ ደግሞ በቴክኒካል ስናየው ኖርማል በኦርደር ብሎክ አንጻር ኦርደር ብሎክ 50% ምንድን ነው ያለው? ሚን ትሬሾልዱ ነው ያለው አይደል? የአንድ ኦርደር ብሎክ 50% ሚን ትሬሾልዱ የምትባል። ሶ ያቺ ሚን ትሬሾልድ ከተሰበረች አብዛኛው ጊዜ ምን ይደረጋል ብለናል? ኢንቫሊድ ይደረጋል ብለናል አይደል? ኦርደር ብሎክ ይሄ ናሬቲቭ ነው። ያ ማለት ባያስ ቡሊሽ ብንሆን እና ቤሪሽ ኦርደር ብሎክ ቢኖር ፕራይስ ያን ቤሪሽ ኦርደር ብሎክ ኢንቫሊድ ካረገው ያ ማለት ወደ ባያሳችን እየሄደ እንደሆነ ወይም ኮንፈርሜሽን ይሰጠናል ማለት ነው። ይሄ ናሬቲቭ ካይንድ ኦፍ ተረዳችሁኝ አይደለ? ሶ እሺ ስለ ናሬቲቭ ችን ካወራን ስለ ባያስ አጭር ነገር እናውራና ቀጥታ በካንድልስቲክ እናያቸው። ባያስ እንዳልኳችሁ ቪዲዮ አለ። ዲቴል ከፈለጋችሁ ቪዲዮ ማየት ትችላላችሁ። ግን በአጭሩ ዳይሬክሽናል ፕሬሚስ ነው። ዳይሬክሽናል ፕሬሚስ ማለት በዚህ ቀን ወይም በዚህ ሳምንት በወሩም ሊሆን ይችላል። የሎንግ ተርም ሾርት ተርም ባያስ ስለሚኖር ማርኬቱ ወዴት ነው የሚሄደው? ወደ ላይ ነው ወደ ታች ነው? እሱን ነው ለማወቅ እንፈልገው። ወደ ላይ ከሆነ ባያሳችን ምንድን ነው? ቡሊሽ ነው። ወደ ታች ከሆነስ ባያሳችን ምንድን ነው? ቤሪሽ ነው። ይሄ ነው በአጭሩ ማለት ነው። ሶ ታርጌቱ ወይም አውትካሙ የምንፈልገው ነገር ፕራይስ እንዲያደርገው የመጨረሻው ጎል ወይም የመጨረሻዋ ሊኩዲቲ ላይ ያለችው ወይም ኢንኤፊሽንሲዋ ያቺ ባያሳችን እንላታለን ማለት ነው። ኦኬ ይሄን ካየን ወደ ካንድልስቲክ እንሂድ። ካንድልስቲክ ላይ ሄደን አናላይዝ አድርገን ሁለቱንም በአጭሩ ምን እንደሚለያቸው ለማየት እንሞክራለን ማለት ነው። ከሱ በፊት የሁላችሁ ኪውአር ኮዱ እንዳልኳችሁ ለ10 ሰው ነው የሚሰራው። ስካን አድርጋችሁ ጊቫዌ መቀበል ትችላላችሁ። እምቢ ካላችሁ ወይም ክፈሉ ምናምን ካላችሁ
ያኔ ተቀድማችኋል ማለት ነው። ይሄ ቀጥታ ፔመንት እንትኑን አልፎ ቀጥታ ነው ፕሮፈር የሚሰጣችሁ ማለት ነው። ኦኬ ሶ ትሬዲንግ ቪው ጋር እንሂድ። ኦኬ ሶ ይሄን እስቲ የዩኤስ 100 ዴሊ ፕራይስ አክሽን ይሁት ካስታወሳችሁ ያለፈውን ሳምንት ማለትም ላስት ዊክ ቤሪሽ ነበርን አይደል? እዚህ ኦርደር ብሎክ ጋር እስኪመጣ ወይም እቺን ፌር ቫልዩ ጋፕ እስኪነካት ቤሪሽ ነበርን ነበር ያልነው። ከዛ በኋላ እቺ ከተነካሽ በኋላ ባያሳችንን ቀይርናል። ቡሊሽ ነን ብለን ማንን ታርጌት አደረግን? ይሄን ባይ ሳይድ ሊኩዊዲቲ ታርጌት አደረግ ነው አይደል? ሶ ይሄ ነው ባያሳችን ማለት ነው። እዚህ እስኪነካ ድረስ ወይም ዲስካውንት ገብቶ ኦርደር ብሎኩን እስኪነካው ድረስ ቤሪሽ ሆነን ኦርደር ብሎኩን ከነካው በኋላ ደግሞ ሪትሬስ ካረገ በኋላ በፍጥነት ምን ሆነን ቡሊሽ ሆነን ማለት ነው። ሶ ይሄ በአጭሩ ባያሳችን ነው። በዚህ ባለፈው ሳምንት የነበረን ባያስ ማለት ነው። ይሄን ማየት ማወቅ የምትፈልጉ ከሆነ ቴሌግራም ቻናላችን ላይ ነው ስለ ባያስ የመሳሰሉት የምናወራው፣ እዛ ሄዳችሁ ማየት ትችላላችሁ። ኤኒዌይስ እስቲ አሁን ሎወር ታይም ፍሬም ላይ እንሂድና ስለ ናሬቲቭ ደግሞ እኔ እስኪ በእነዚህ ሳምንቶች ማለት ከኦርደር ብሎክ ጀምሮ ያለውን እኔ ኦርደር ብሎኩ እንደተነካ ማለት ነው። አንደኛ ናሬቲቫችን ቢልድ ስናደርግ ታይም ልናይ እንችላለን። ታይሙ ኦብቪየስሊ እንደተነካ ምን ሆነናል? ባያሳችን ቡሊሽ ሆኗል አይደለ? እቺ እዚህ መጥቶ ሲነካው ከዛ በኋላ ኦቨርኦል ባያሳችን ይሄ ባይ ሳይድ፣ ይሄ ማለት ቴሌግራም ላይ ላኩላችሁ ነው ካስታወሳችሁት። ይሄ ነው ባይ ሳይድ ታርጌት ይብይ፣ ያ ባይ ሳይድ ነው ታርጌታችን። ግን እዛ ባይ ሳይድ እንዴት አድርገው ይሄዳሉ? ራይት ነው አይደለ? ሶ አንደኛ ካያችሁት እዚህ ጋር አመጣጡ እንዴት ነው የመጣው? ፕራይስ በክላሲክ ቲውስዴይ ሃይ ኦፍ ዘ ዊክ ዊክሊ ፕሮፋይል ነው የመጣው አይደል? የመንዴይን ሃይ ቲውስዴይ ወሰደ አይደለ? ቲውስዴይ ለንደን ላይ የመንዴይን ሃይ ወሰደው፣ ከዛ በኋላ ወረደ ወርታች። በቲውስዴይ ክላሲክ ሃይ ኦፍ ዘ ዊክ ዊክሊ ፕሮፋይል እስከየት ድረስ ነው ይሄዳል ምንለው? ዲስትሪቢዩሽን እስከ ሐሙስ ኒውዮርክ አይደለ? ራይት የተነካው ይሄ መች ነው? ኦርደር ብሎኩ ሐሙስ ኒውዮርክ ላይ ራይት። ስለዚህ ኦርደር ብሎኩን ነካ። ኦርደር ብሎኩን ሲነካ ደግሞ ምን ወሰደ? ሴል ሊኩዊዲቲ ወሰደ አይደለ? ይሄ ሁሉ የተፈጠረው ሙቭመንት እስከዚህ ድረስ የወረደው ከዛ ኦርደር ብሎክ ከዛ ሊኩዊዲቲ ወሰደው። ሊኩዊዲቲን ከወሰደ በኋላ ኦርደር ብሎኩን የነካው ሲነካውም በሐሙስ ኒውዮርክ ኪል ዞን ላይ የነካው ምን ለማድረግ ነው ማለት ነው? ፕራይስ ወሬ ለመውጣት ነው ማለት ነው። ኦኬ እንደዚህ ካረገ በኋላ ምን ሰጠን? ከዛ ኮንፈርሜሽን እኮ የናሬቲቭ አካል ነው አይደል? ፕራይስ እንዴት ቢሄቭ እያደረገ ነው አልኳችሁ። ወይም ሪዝኒንግ ወይም ስቶሪ ለፕራይስ ሙቭመንት ምን ሰጥበት ነው ናሬቲቭ ጀነራሊ ማለት ነው። ሶ አሁን ሪዝን እየሰጠ ነው ለምን እንደመጣውታች ሺፍት ሰጠን። ሺፍት ከሰጠን በኋላ ሪትሬስመንት ነው የምንፈልገው አይደል? ሪትሬስመንት ስናገኝ ፖዚሽናችንን እንገባለን ማለት ነው። ይሄው አንድ ናሬቲቭ እና ባያስ ክሊር የሆነ ኤግዛምፕል ማለት ነው። ከዛ ወር ላይ ወጥቷል፣ እንትኑ ነክቶታል ባይ ሳይድ ሊኩዊዲቲ። ኦኬ እዚህ ቀን ላይስ ድጋሚ እዚሁ ጋር ስናየው አርብ ዕለት ምን ፕሮፋይል ነው የምንጠቀመው? ካስታውሳችሁ ብዙ ጊዜ ወደ ዊክሊ ሬንጅ ይመለሳል ነው አይዲያችን። ወደ ዊክሊ ሬንጅ የሚመለስ ከሆነ ቲጂአይኤፍ ወይም ቴንጋሪስ ፍራይዴይ የሚለውን ፕሮፋይል እንጠቀማለን ነው ብዙ ጊዜ ስናወራ አይደለ? ሶ እሱም ፕሮፋይል የምንጠቀም ከሆነ ከሱ ፕሮፋይል ስር ምን አሉ ወይም እዛ ፕሮፋይል ላይ ምን ነገር ይጠብቃል? ያኮ ናሬቲቭ ምን አረገ? ፕራይስ እዚህ ጋር ለመውጣት እዛ ፕሮፋይል ላይ ምንድን መውረድ አለበት። ይሄ ነው ወደ ቅድም ያልኩት ወደ የሆነ ኢቨንት ክሬት አድርጎ ትክክለኛ ሙቭ የሚቀጥለው ያልኳችሁ ማለት ነው። ስለዚህ ለመውጣት ዝም ብሎ ሳይሆን የሚወጣው ባያሳችን ቡሊሽ ቢሆነ መጀመሪያ ምን አድርጎ ነው? ወርዶ ምን ወሰደ? በዚህ ኬዝም ሴል ሳይድ ወሰደ። ከሴል ሳይድ በኋላ ምን አረገ? ፌር ቫልዩ ጋፕ ነካ፣ ፒዲአር ማለት ነው። ከፒዲአር በኋላ ኖርማል ሺፍት ምናምን 5 ሚኒት ነው ዲቴል አልጋም ሺፍት ሰጥቶን ፕራይስ ምን አረገ? ወጣ ማለት ነው። አሁንም ይሄ ምንድነው? ናሬቲቭ ነው ማለት ነው። ለዛ ባያስ ኦቨርኦል ጎላችን ወይም ታርጌታችን ሲሆን ናሬቲቭ ደግሞ ወደዛ ጎል ወይም ወደዛ ታርጌት ለመሄድ የሚጠቀማቸው ሲናሪዮዎች ወይም ፕሌዮች ማለት ነው። አይ ቲንክ ክሊር ነው አይደል? አሁን የናሬቲቭ እና የባያስ እንትን ዲፍረንስ። ናሬቲቭ በዴሊ ልንጠቀመው እንችላለን፣ በዊክሊ ልንጠቀመው እንችላለን። ምክንያቱም ፕራይስ ፍራክታል እስከሆነ ድረስ በሁሉም ታይም ፍሬም ላይ ቫሊድ የሆነ ኮንሰፕት ነው ናሬቲቭ ማለት ነው። ነገር ግን እኛ ዴይ ትሬደሮች ነን አይደለ? ፎከስ የምናደርገው ዴይ ትሬዲንግ ላይ ነው። ስለዚህ ናሬቲቭ ቤስት ምለው እኔ 15 ሚኒትስ እና 1 አወር ላይ ኢንጀነራል ናሬቲቫችሁን ቢልድ ለማድረግ ሞክሩ። ብዙ ሳታስጨንቁ ራሳችሁን። ባያሳችሁን ደግሞ ከ4 አወር እስከ 1 ዊክ ታይም ፍሬም ባለው ላይ ቢልድ ለማድረግ ማለት ነው። ስለዛ ዩዥዋሊ ባያስ ነው ለማወቅ ሞክሩ። እኔ መጀመሪያ ኦብቪየስሊ ዴሊ ላይም ያው ናሬቲቭ ያስፈልጋል እንዳልኳችሁ። ምክንያቱም ወርደሩ የሚወጣው አይደል ኦቨርኦል ቡሊሽ ነን አይደል? ግን ቡሊሽ ብንሆንም የግድ መውረድ አለበት ያልነው እሱም ናሬቲቭ ጀነራሊ። ግን ዴሊ ላይ በአጭሩ ባያሴን ሰራና ባያሴን ከሰራው በኋላ ወይም ጎሌን ካስቀመጥኩ በኋላ
እዛ ጎል ላይ እንዴት ነው የሚደርሰው ወይም እንዴት ተንቀሳቅሼ በምን አይነት ፕሮፋይል በምን አይነት ሙቭመንት ነው የሚደርሰው ሚለውን ለማወቅ ናሬቲቭ እንጠቀማለሁ ማለት ነው። ሶ ሆፕፉሊ ዲፈረንሳቸው ክሊር ነው። ከተመቻችሁ ላይክ እና ሰብስክራይብ አድርጉ እና ቴሌግራም ቻናላችንም እንደዚሁ በየቀኑ ባያስ የምትፈልጉ ከሆነ ገብታችሁ ቼክ ማድረግ ትችላላችሁ። ቴንክ ዩ